ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ሾት ላይ ስለሚባለው ነገር እናወራ ወይም በሕክምና አጠራሩ አርኤች ኢንኮምፓቲቢሊቲ ይባላል። ይሄ ነገር የሚፈጠረው እንዴት ነው? በእናትና በፅንሱ መካከል ባለ የደም አይነት አለመጣጣም ነው የሚፈጠረው ማለት ነው። ያ ማለት ምንድን ነው? የእናትየቱ የደም አይነት አርኤች ኔጌቲቭ ሲሆንና የፅንሱ ደግሞ አርኤች ፖዘቲቭ ሲሆን ብቻ ነው ይሄ ችግር ሊፈጠር የሚችለው እንጂ የእናትየቱ አርኤች ፖዘቲቭ ሆኖ የልጁ ምንም ይሁን ችግር አይፈጠርም፣ በሰላም ይወለዳል ማለት ነው ልጁ። ስለዚህ ይሄ የሚፈጠረው እንዴት ነው? የመጀመሪያው ልጅ በሰላም ይወለዳል። ምክንያቱም ምንም አይነት የደም መቀላቀል በህፃኑና በእናትየቱ ወይም በፅንሱና በእናትየቱ የደም አይነቶች መካከል በመጀመሪያው እርግዝና መቀላቀል ስለማይኖር የመጀመሪያው ልጅ በሰላም ይወለዳል። ችግር የሚፈጠረው ከዛ በኋላ ነው። ይሄ ችግር የሚመጣው እንዴት ነው? ልክ የመጀመሪያው ልጅ በምትወልድ ጊዜ በደም ስር የህፃኑ ደም ወደ እሷ የደም ስር ከገባ በኋላ ምንድን ነው ለዚህ ይህን የደም አይነት የህፃኑን የደም አይነት የእሷ የሰውነት የመከላከል አቅሟ ልክ እንደ ባዕድ ነው የሚቆጥረው። ስለዚህ እንደ ባዕድ የሚቆጥረው ከሆነ ደግሞ ምንድን ነው መከላከል ስለሚያስፈልገው ይሄን ነገር እንደ በሽታ ስለሚቆጥረው እሱ ምን የእናትየቱ የመከላከል አቅሟ ምን ያመርታል? አንቲቦዲ ያመርታል ማለት ነው። ስለዚህ አንቲቦዲ ተመረተ ማለት ቀጣዩ ያለውን ልጅ ልክ እንደ አደገኛ ባዕድ ነገር ነው ማለት ነው ሰውነቷ የሚቆጥረው። ስለዚህ የሁለተኛው ልጅ ሲወለድ ምን ይከሰታል ነው? የመጀመሪያው ልክ አቦርሽን ወይም ውርጃ ይከሰታል። በተደጋጋሚ ውርጃ ይከሰታል። ከዛ ቀጥሎ ደግሞ ምን ውርጃም ካልተከሰተ ልክ ልጁ ሲረገዝ የእሱን የቀይ ደም ሴል በፕላሴንታዋ ወይንም በእንግዳ ልጇ እየገባ ያጠቃል። አንቲቦዲ ከእሷ ያለው አንቲቦዲ ወደ ህፃኑ እየገባ የህፃኑን የቀይ ደም ሴል በከፍተኛ ሁኔታ ዲስትራክት ወይም የማጥቃት የማበላሸት ነገር አለ። ስለዚህ በዚህ ምክንያት አኒሚያ ወይም ህፃኑ የደም ማነስ ያለው የህክምና ችግር ያለው ሆኖ ይፈጠራል ማለት ነው። ሶስተኛው ምን ሊፈጠር ይችላል? ቢጫ ሆኖ ወይም ጃውንዲስ ሆኖ የመፈጠር ነገር ይኖረዋል። ልጆች አይታችሁ ከሆነ አንዳንድ ልጆች በጣም ቢጫ ሆኖ የደም ማነስ ኖሯቸው ምናምን ይፈጠራሉ። ስለዚህ ይሄ ችግር ይፈጠራል። አራተኛው እና የመጨረሻው በጣም አደገኛው ልጁ ልክ ከሰውነቷ ወይም ከማህፀኗ ሳይወጣ ሙቶ የመውጣት ፕሮባቢሊቲው በጣም ከፍተኛ ነው ማለት ነው። ስለዚህ ይሄ ነገር ካለ ምንድን ነው መፍትሄው? ምንድን ነው ህክምና አለው ወይ? መፍትሄውስ ምንድን ነው የሚለውን ነገር ስናይ ምንድን ነው የመጀመሪያው የደም አይነትን ማሰራት ወይም ብለድ ግሩፕ የሚባለውን ነገር ማሰራት ነው። አርኤች ፖዚቲቭ ከሆነ ሰዮ ነገሮች በሰላም የማለቅ ፕሮባቢሊቲያቸው ከፍተኛ ነው። አርኤች ኔጌቲቭ ከሆነ ግን ወደ ቀጣዩ እርምጃ እንሄዳለን ማለት ነው። ቀጣዩ እርምጃ ምንድን ነው? ይሄ ጸረ ሱረተላይ ወይም አንታይዲ ኢሚኖግሎቢን የሚባለው መርፌ ወይም ሮጋሚ የሚባለውን ባረገዘች በ28ኛው ሳምንትና ቀጣይ ደግሞ ከወለደች እስከ 72 ሰዓታት ባለው ጊዜ ውስጥ ይሄን መርፌ መውሰድ አለባት ነው። አመሰግናለሁ።